ሰላም ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምዳስሰው ስለ ኪርሊ ሄር ነው። አብራችሁ ቆዩ። ኪርሊ ጸጉር በጣም ቆንጆና ልዩ ነው፣ ግን ደግሞ የራሱ የሆነ አያያዝና ጥንቃቄ ይፈልጋል። ብዙዎቻችን ኪርሊ ጸጉራችንን እንዴት መንከባከብ እንዳለብን ግራ ይገባናል፣ ወይም ደግሞ ስህተቶችን እንሰራለን። ዛሬ እኔ የምጠቀምባቸውንና ለእኔ የሚጠቅሙኝን ነገሮች ላካፍላችሁ መጥቻለሁ። ጸጉራችንን በምንታጠብበት ጊዜ ከሰልፌት ነፃ የሆነ ሻምፑ መጠቀም በጣም አስፈላጊ ነው። ሰልፌት ጸጉራችንን በጣም ያደርቀዋል። ሻምፑውን የምትጠቀሙ ከሆነ የጸጉራችሁን ስር ለማጽዳት ብቻ በቂ ነው። ሙሉ ጸጉራችሁን በሻምፑ ማሸት አያስፈልግም። ሻምፑ ካደረጋችሁ በኋላ ጥሩ እርጥበት ያለ ኮንዲሽነር ወይም ሞይስቸራይዚንግ ኮንዲሽነር በደንብ ተጠቀሙ። ኮንዲሽነሩን ጸጉራችሁ ላይ ለጥቂት ደቂቃ አስቀምጡት። በዚህ ጊዜ ጣቶቻችሁን ወይም ሰፊ ጥርስ ያለው ማውጣት ተጠቅማችሁ ጸጉራችሁን ማበጠር አትርሱ። በስተመጨረሻም ጸጉራችሁን በቀዝቃዛ ውሃ ታጠቡ። ይህ የጸጉሩ የላይኛው ክፍል እንዲዘጋ፣ እርጥበት በውስጡ እንዲቆይ ይረዳል። ጸጉራችንን ከታጠብን በኋላ የምናጠርቅበት ትክክለኛው ዘዴ ደግሞ ተሬ ጥጥ ፎጣ ጸጉራችንን ስለሚያደርቅና ስለሚያፍታታ ጸጉራችንን በምንታጠብበት ጊዜ ከሰልፌት ነፃ የሆነ ሻምፑ መጠቀም በጣም አስፈላጊ ነው። ሰልፌት ጸጉራችንን በጣም ያደርቀዋል። ሻምፑውን የምትጠቀሙ ከሆነ የጸጉራችሁን ስር ለማጽዳት ብቻ በቂ ነው። ሙሉ ጸጉራችሁን በሻምፑ ማሸት አያስፈልግም። ሻምፑ ካደረጋችሁ በኋላ ጥሩ እርጥበት ያለ ኮንዲሽነር ወይም ሞይስቸራይዚንግ ኮንዲሽነር በደንብ ተጠቀሙ። ኮንዲሽነሩን ጸጉራችሁ ላይ ለጥቂት ደቂቃ አስቀምጡት። በዚህ ጊዜ ጣቶቻችሁን ወይም ሰፊ ጥርስ ያለው ማውጣት ተጠቅማችሁ ጸጉራችሁን ማበጠር አትርሱ። በስተመጨረሻም ጸጉራችሁን በቀዝቃዛ ውሃ ታጠቡ። ይህ የጸጉሩ የላይኛው ክፍል እንዲዘጋ፣ እርጥበት በውስጡ እንዲቆይ ይረዳል። ጸጉራችንን ከታጠብን በኋላ የምናጠርቅበት ትክክለኛው ዘዴ ደግሞ ተሬ ጥጥ ፎጣ ጸጉራችንን ስለሚያደርቅና ስለሚያፍታታ፣ ጸጉራችንን ከታጠብን በኋላ ደግሞ ጸጉራችንን በፎጣ አጥብቀን ማድረቅ የለብንም። ከዛም አልፎ ፎጣ አጥብቀን ከማሸት ይልቅ በቀስታ መጠምጠም ይመከራል። የጸጉራችንን ቅርጽ እንዲጠብቅ ይረዳዋል። ከተቻለ ጸጉራችሁን በተፈጥሮ አየር እንዲደርቅ አድርጉ። ካልሆነ ደግሞ ዲፊውዘር በመጠቀም በዝቅተኛ ሙቀት ማድረግ እንችላለን። ኪርሊ ሄር በጣም የሚያምር ጸጉር ነው። ስለዚህ ኪርሊ ሄር ካለን ያው ኪርሊ ሄራችንን መቀበልና መውደድ በጣም አስፈላጊ ነው። የራሳችሁን ጸጉር አሰራር በማግኘትና ለእርሶ የሚስማሙ ምርቶችን በመጠቀም ጸጉራችሁን ሁሌም ቆንጆና ጤናማ እንዲሆን ወይም ሆኖ እንዲቆይ ማድረግ ትችላላችሁ። ይህ ቪዲዮ እንደረዳችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ቻናሌን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።